ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2018 ዓ.ም ተሰርቶ ለእይታ የበቃ አክሽን ልብ አንጠልጣይ የፊልም ዘውግ የያዘ ሬድ ስፓሮ የተሰኘውን ገራሚ ሙቪ ይዘንላችሁ መጥተናል። ይመቻችሁ፣ ሰናይ ጊዜ። ፊልሙም ሲጀምር አንዲት ዶሚኒካ የተባለች ውብ ወጣት ሩሲያዊ ዳንሰኛ የልጅነት ህልሟ የሆነውን የባሌ ዳንስ በትልቅ የቲያትር አዳራሽ ውስጥ ለማቅረብ ስትዘገጃጅ እንመለከታታለን። ዶሚኒካም ዳንስ ህልሟ ብቻ ሳይሆን የምትተዳደርበትና በሽተኛ እናቷን ለማሳከም ገቢ የምታገኝበት ብቸኛ ስሯም ነው። እናም ዶሚኒካ ቲያትር ቤቱ የሰጣት መኖሪያ ቤትና የእናቷን ሕክምናም እንዳይቋረጥ ስራዋን በትኩረት ትሰራለች። ነገር ግን አንድ ቀን ዶሚኒካ ህዝብ በተሰበሰበበት ዳንስ ስታቀርብ አብሯት የሚደንሰው ባልደረቧ በድንገት እግሯ ላይ ዘሎም ስላረፈባት ከፍተኛ የእግር ጉዳትም ይደርስባታል። ራሷንም እዛው ትስታለች። ከጥቂት ቆይታዎችም በኋላ ዶሚኒካም ከሰመመን በነቃች ሰዓት ራሷን ሆስፒታል ውስጥም ታገኘዋለች። ጉዳት የደረሰባቸው እግሮቿም በብረት ታስረውም ትመለከታለች። በዚህ ጊዜ ዶሚኒካም ከዚህ በኋላ የዳንስ ህይወቷ እንዳበቃላትም ትገነዘባለች። ከ3 ወራት በኋላ ዶሚኒካም ከሆስፒታል ትወጣለች። ወደ ቤትም ስትመለስ አጎቷ ኢቫን ሊጠይቃትም መጥቶም ታገኘዋለች። ኢቫንም የሩሲያ የስለላ ቡድን ምክትል ኃላፊም ሲሆን ስራ ስለሚበዛበት ብዙ ጊዜ እሷንና እናቷን ሊጠይቃቸው አይመጣም። ዶሚኒካም ለአጎቷ ሻይ ያቀረበችለት ሳለ እሱም ሊረዳት እንደሚፈልግም ነግሯት ፖስታም ይሰጣታል። እሷም አጎቷ ከቤት ሲወጣ ፖስታውንም ትከፍቷለች። በውስጡም ቴፕ ሪከርደርና ፎቶም ታገኛለች። ቴፕ ሪከርደሩም ከፍታ ስታዳምጠው እግሯ ላይ ጉዳት ያደረሰባት የዳንስ ባልደረቧ ከሌላ ሴት ዳንሰኛ ጋር በስልክ ሲነጋገሩ የተቀዳይ ድምፅ ቅጅም ነበርና በንግግራቸው ውስጥም ሴቷ ዳንሰኛ ወንዱን ሆን ብላ የዶሚኒካን እግር ላይ ጉዳት እንዲያደርስባትና እሷ የዋና ዳንሰኝነትን ቦታም አግኝታ ከሱ ጋር እንድትደንስ እንዲያደርግ ስታግባባውም ትሰማለች በለው። በዚህ ጊዜ ዶሚኒካን በሰማችው ነገር በጣም ትደናገጣለች። በተደረገባትም ነገር በእጅጉ ማዝና እና ተናዳ ወደ ቲያትር ቤቱም ዳግመኛም ትሄዳለች። እዛም እንደደረሰች ሁለቱን ዳንሰኞች ብቻቸውን መታጠቢያ ቤት ውስጥም ስታገኛቸው በያዘችው ክራንችም ትደበድባቸዋለች። ሁለቱም መሬት ላይ ወድቀው ደም በደም ሆነው እንደዛው ስትመለከትም ደንግጣ በፍጥነት ወጥታም ትሄዳለች። መንገድ ላይም ባለም ስልክ ደውላ ቲያትር ቤት ውስጥ ድንገተኛ አደጋ ተፈጥሮ ሰዎች እንደተጎዱም ራሷ ሪፖርት አድርጋ ወደ ቤቷም ትመለሳለች። ቤት እንደደረሰች በሽተኛ እናቷ መሬት ላይ ወድቃም ታገኘታለች። ዶሚኒካን በዚህ ጊዜ ተደናግጣ ምን እንደተፈጠረም ስትጠይቃት ነርሷ ቲያትር ቤት ክፍያም ስላቆመ ዛሬ ቤት እንዳልመጣችና ብቻዋን ለመንቀሳቀስ ስትሞክር እንደወደቀችም እናትየው ትናገራለች። በዚህ ጊዜ እናቷን ለማሳከም አማራጭ ያጣችው ዶሚኒካም አጎቷ ኢቫንን እርዳታም ጠይቋለች። ኢቫንም እንደሚረዳቸውም ነግሯት፣ ነገር ግን ለዚህ ውለታው መንግስት የሚፈልገውን አንድ ዲሚትሪ የተባለ ባለሀብት የያዘውን ስልክ በተመሳሳይ ስልክ ቀይራ እንድታመጣለት ተልእኮም ይጠይቃታል። እሷም ስለተስማማች ነጋዴው ሁሌ ራት ወደሚበላበት ሆቴል ዘንጣ በመሄድ ትኩረቱን ስባ ወደ ክፍሉም ትወስዷለች። ከዛም አዘናግታ ስልኩን ለመቀየር ስትዘጋጅ ዲሚትሪም ሊደፍራትም ይሞክራል። ህርፍ ነገር ግን ድንገት አንድ ሄልሜት የለበሰ ማንነቱን ያላወቅነው ግለሰብ ወደ ክፍሉም በመግባት ዲሚትሪን በገመድ አንቆም ይገለዋል። ዶሚኒካን በተፈጠረው ነገር በድንጋጤ ሄልሜት የለበሰውን ሰው አድርጊ የሚላትን ሁላ ማድረግ ትጀምራለች። ከክፍሉም አብረው ይወጡና በሞተር አንድ ድብቅ ክፍል ውስጥም ይዟት ይገባል። እሷም በፍርሃት ተቀምጣም ሳለ አጎቷ ኢቫን ወደ ክፍሉም ይመጣል። ከዛም ኢቫን ዶሚኒካ ባለሀብቱን ሲገደል ስላየች ሁለት ምርጫም ከዚህ በኋላም አለሽም ይላታል። አንደኛው ምርጫ የግድያው ምስክር ስለሆንሽ እኛም እዚሁ እናጠፋሻለን። ሁለተኛው ምርጫሽ የሚሆነው ደግሞ የሩሲያ የስለላ ትምህርት ቤትን ተቀላቅለሽ እንደኛም ሰላይ ትሆኛለሽም ይላታል በለው። እሷም ምርጫም ስላልነበራት የስለላ ቡድኑን ለመቀላቀል ትወስናለች። ከዛም የታመመችው እናቷን ለመሰናበት ወደ ቤትም ትሄዳለች። እናቷ አይቫንንም እንዳታምነው ሁሌም እንድትጠነቀቅም ትነግራታለች። ዶሚኒካም አጎትሽን አትመኝ የሚለው ምክርም ከእናቷ ተቀብላ እጅግ በረዶሃማ ወደ ሆነው የሳይቤሪያ ከተማም ለስልጠናም ታመራለች። የስልጠናው ቦታም ላይ እንደደረሰች አሰልጣኟን ዶሚኒካንም ተቀብላ ስለ ትምህርት ቤቱ ሕጎችም አንድ ባንድ ታስረዳታለች። በምንም አይነት ምክንያት እውነተኛ ማንነቷን፣ ስሟን ለማንም እንዳትናገርም ታስጠነቅቃታለች።
በትምህርት ቤት ውስጥም ወጣት ወንድና ሴቶችም ሲኖሩ መጠሪያቸውም ስፓሮ ወፎች እየተባሉም እንደሚጠሩም እንሰማለን። ስልጠናውም በዋነኝነት የሰዎችን ድክመት እንዴት ማወቅ እንደሚቻልና ለሚፈልጉት ዓላማም እንዴት መጠቀም እንዳለባቸውም ነበር። በቀጣይ ቀናቶችም ዶሚኒካም ስልጠናዎቿን በሚያስደንቅ ብቃትም ትወጣቸዋለች። አጎቷን በምታሳየው ብቃት ቢደነቅም ሌሎች አንዳንድ የክፍሏ ተማሪዎችም ቅናት ያድርባቸዋል። አንድ ቀንም ዶሚኒካ ሻወር ስትወስድ ሳታስበው አንድ ተማሪ ወደ ውስጥ በመግባት ሊደፍራትም ይሞክራል። እሷም አጠገቧ ባገኘችው ብረትና ፊቱንም እግሩንም በመደብደብ ራሷንም ታድናለች። ይህን ድርጊት የሰሙት ኃላፊዋና መምህሯም ሁለቱንም ቢሮ ማስጠርተው ተማሪዎች ሁሉ በተሰበሰቡበት ልጁ የፈለገውን ነገር እንዲያደርግ እንዲፈቀድለትም ይጠይቋታል። ዶሚኒካም ልብሷን አውላልቃ የፈለገውን እንዲያደርግ ትፈቅድለታለች በለው። እሱም ልብሱን ከወለቀ በኋላ ግን የእሷ ፈጣጥነት ስላስደነግጠው ምንም ሳያደርግም ይቀራል። በዚህ ድፍረቷና ትዕዛዛቸውን ሳታቅማማ በመቀበሏ ኃላፊዋና መምህሯም ስላስደነቀቻቸው ዝግጁ መሆኗንም ነግሯት ወደ ሞስኮም እንድትመለስ ይፈቅዱላታል። ዶሚኒካም ወደ ቤት ተመልሳ ከእናቷም ጋር ዳግመኛ ተገናኝታም እዛም እያለች ከአጎቷ ኢቫን ተደውሎላት ወደ አንድ ሬስቶራንት እንድትመጣም ይጠራታል። የመጀመሪያ ተልእኮም እዛው ይሰጣታል። ከጥቂት ወራትም በፊት ናሽ የተባለ አሜሪካዊ የሲአይኤ ሰላይ ሩሲያ ውስጥ በድብቅ ከአንድ ራሽያዊ መረጃ ሲቀበል ፖሊሶች ይደርሱና መረጃውን ያቀበለውን ሰው ሊይዙት ሲሉ ናሽም ሽጉጥ በመተኮስ ያስመልጠዋል። እሱም ራሱ በሩጫ ከፖሊሶች በማምለጥ ወደ አሜሪካ ኤምባሲም ገብቶ ሕይወቱንም ያተርፋል። ወደ አሜሪካም በዛው ይመለሳል። ነገር ግን ከጥቂት ቆይታ በኋላ ናሽ የሩሲያ አጎራባች ወደ ሆነችው ቤዳፔስት መምጣቱን የሩሲያ የደህንነት ሰዎችም ይደርሱበታል። ለዶሚኒካም የተሰጣት ሚሽን የሚሆነው ናሽን በመቅረብ ከሩሲያ ውስጥ መረጃ የሚያቀብለውን ግለሰብ ማንነት እንድትጣራና እንድታጣራም ነበረ። ይህንም ተልእኮ በብቃት ከተወጣች አጎቷ ከዚህ ስራ ነፃ እንደምትወጣና ከእናቷም ጋር ያለ ችግር በሰላም እንደሚያኖራቸውም ቃል ይገባላታል። ዶሚኒካም በተልእኮ ተስማምታ ወደ ቤዳፔስትም ታቀናለች። እዛም ከአንዲት ራሽያዊ ሰላይ ጋር አንድ ክፍል በጋራም ይይዛሉ። የክፍል አጋሯ ማርታም ትባላለች። ለረጅም ዓመታት በስለላ ሙያም የቆየች ስለነበረ ለዶሚኒካም አንዳንድ ምክሮችም ትለግሳታለች። በተለይ ቤዳፔስት ያለው አለቃቸው ባለጌ ስለሆነ እንድትጠነቀቅም ትነግራታለች። ዶሚኒካም ያን ምክር ሰምታ ስራዋን ናሽ ሁሌ ዋና ለመዋኘት ወደሚሄድበትም ሆቴል በመሄድ ክትትሏን ትጀምራለች። በሚቀጥለው ቀንም ዋና ለመዋኘትም ትመዘገባለች። በምዝገባም ወቅት የውሸት መረጃ ልታስገባትንና ሀሳቧን በመቀየር እውነተኛ ስምና አድራሿንም ታስገባለች በለው። ከዚያም የናሽን ትኩረት ለመሳብ በአጠገቡም አልፋ ወደ ዋናው ገንዳም ትገባለች። ዋናውን ጨረሳ ስትወጣ ናሽም ተከትሏት ይወጣና ይጠራታል። ወጥመዷ የሰራም የመሰላት ዶሚኒክም ዞርም ትልና ናሽ ግን እየተከታተለችው እንደሆነ ስለገባው ለምን እንደምትከታተለው ይጠይቃታል። እረፍ እሷም ትንሽ ብትደናገጥም ላለማስነቃት ከዚህ በፊት አይታው እንደማታውቅና ስራዋም ኤምባሲ ውስጥ አስተርጓሚነት እንደሆነም ነግረው ትተውም በባስ ትሄዳለች። ያለችው ነገር ምንም ያልተዋጠላት ናሽም በጥርጣሬ በንጋታው የዋና መታወቂያዋንም ሰርቆ ማንነቷን በተራው ማጣራት ይጀምራል። ዶሚኒካም ወደ ዋናው ቦታ ስትሄድ ናሽም አልነበረም። ቁልፍ መልሳ መታወቂያዋን ስትጠይቅ በቦታውም የለም። ናሽም ከኃላፊዎቹ ጋር በመሆን የዶሚኒካን ማንነትም ይደርሱበታል። ዳንሰኛ እንደሆነችና አጎቷ የሩሲያ የስለላ ድርጅት ምክትል ኃላፊም እንደሆነም ያውቃሉ በለው። እናም ናሽ ልጅቱም ቢቀርባት መረጃ ማግኘት እንደሚችል ኃላፊዎቹን አሳምኖም ይመለሳል። ወይ ጉድ! በሚቀጥለው ቀን የሩሲያ ኤምባሲ ያዘጋጀው ፕሮግራም ላይም ናሽና ዶሚኒክም በድጋሚ ይገናኛሉ። እናም ሁለቱም ስለተነቃቁ በነፃነት ማውረትም ይጀምራሉ። ናሽም ሰላይ እንደሆነች እንደሚያውቅም ነገር ግን ጓደኛዋ መሆን እንደሚፈልግም ይነግራታል። እሷም ባመጣው ሀሳብ ተስማማለች። በቀጣይ ቀን እራት ለመብላትም ይቀጣጠራሉ። ከፕሮግራሙም በኋላ ዶሚኒካም ወደ ቤት ስትመለስ ባልደረባዋ የነበረችው ማርታም ቤት አልነበረችምና በዚህ ወቅት ቤቱን መፈተሽም ትጀምራለች። ከዛም አንድ የተደበቀ ፖስታም ታገኛለች። ከፍታ ስትመለከተውም ከአንዲት አሜሪካዊት የሴኔት ኃላፊ ጋር የተነሳችው ፎቶዎችና ከአሜሪካዊቷ መረጃም ለመቀበል $250,000 ለመክፈል የተስማሙበትን ሰነድም ታገኛለች። ከዛም ማርታ ወደ ቤትም ትመጣለች። ዶሚኒካም ምንም እንዳላየች አስመስላ
ወደ ቤቷም ወደ ክፍሏም ትገባለች። ማርታም ኃላፊያቸው አብረሽው ለመተኛት ፍቃደኛ ስላልሆንሽ ለበላይ አካላት ስራውን በአግባቡ እየሰራች አይደለም የሚል ሪፖርትም እንደላከም ትነግራታለች። ዶሚኒክም በሚቀጥለው ቀን እራት ለመብላት ከናሽ ጋር ወደ ተቀጣጠሩበት ሬስቶራንትም ሳትሄድ ትቀርና ናሽን ወደ ቤቱም ሲመለስ በድብቅ ትከታተሏለች። ቤት ከገባም በኋላ እያለቀሰች በመምሰል በሩን ታኳኳለች። ከዛም ይከፍትላትና ወደ ውስጥም ገብታ አሳዛኝ በመምሰልም ትቀበሏለች። ነገር ግን እያደረገች ያለችው ነገር ሁላ ስለገባው እንድትረጋጋም ይነግራታል። እሷም ሽንፈቷ ስለገባት ወጥታም ትሄዳለች። በንጋታው ዋና ቦታም ላይ ብትጠብቀውም ናሽም ሳይመጣም ይቀራል። ወደ ቤቱም ሜዳ በሩን ከፍታም ወደ ውስጥ ትገባለች። ቤቱም ውስጥ ምንም የሚረባ መረጃም ሳታገኝ ትቀራለች። ነገር ግን ጠረጴዛው ላይ 2 ቢራም የተጠጣባቸው ብርጭቆዎችም ተመልክታ ከዛም ናሽ የጠጣበትን አንስታም ይዛውም ትወጣለች። ወደ ቤትም ስትመለስ አጎቷ ኢቫንም መጥቶም ነበርና ተልእኳን በአግባቡ እየተወጣች እንዳልሆነ ለበላይ አካላት ሪፖርትም እንደመጣም ይነግራታል። እሷ ግን ከማርታ ክፍል ውስጥ ያገኘችውን መረጃ እንደ ራሷ በመጠቀም ከአሜሪካዊቷ የሴኔት ኃላፊ ለንደን ጋር ተገናኝታ መረጃ $250,000 ስምምነት ልትቀበል እንደሆነም ትነግሯለች። በለው እኛም $250,000 እንዲሰጣትም ትጠይቋለች። ኢቫንም ጠቃሚ መረጃ ልታገኝ ትችላለች ብሎም ስላሰበ እንድትገፋበትም ይነግራታል። ከቤት ሊወጣ ሲል ጃኬቱን እንደረሳም አስታውሶም ይመለሳል። ዶሚኒካም እኔ አቀብልሃለሁም ብላ ፓስፖርቱንም አውጥታ ቁጥሩን ትሸመድድና ትሰጧለች። አጎቷን ሸኝታም ስትመለስ ማርታም ሽጉጥ ደቅና ከ1 ዓመት በላይ የለፋሁበትን መረጃ ለምን የራስሽ አስመስለሽ ለአጎትሽ ነገርሽ እያለችም ትጠይቃታለች። ዶሚኒካም አንቺ ገንዘብ ማግኘት ስለማትቺ እኔ $250,000 አስፈቅጄ ሁለታችን በጋራ ጉዳዩን በፍጥነት መፈጸም እንችላለን። ይህን ባላደርግ ግን ስራዬን በአግባቡ መስራት ስላልቻልኩ ይገሉኛልም ብዬ ፈርቼ ነው ብላም ታሳምናታለች። ከዛም ዶሚኒካ ወደ ቬናም በመጓዝ የባንክ አካውንትም ከፍታም ትመለሳለች። ቤት ስትገባ ግን ባልጠበቀችው መልኩ ነጋዴው ዲሚትሪን የገደለው ነፍሰ ገዳይም ማርታን ገሏት እሷንም የታዘዘችውን ማፈጸምም ከሆነ መጨረሻዋ እንደዚህ እንደሚሆንም አስፈራርቷት ይህንንም ለማንም ተንፈሽ እንዳትልም ነግሯት ይሄዳል። እርፍ ዶሚኒካም ተደናግጣ ፖሊሶችም ደርሰው ሲጠይቋት ማርታን ማን እንደገደላት እንደማታውቅ ቃሏን ሰጥታም ስትወጣ ናሽንም ታገኟለች። ወደ ቤቱ የሚወስዳትና የተፈጠረውንም ሰምቶ እንደዚህ ከምትሰቃይ ለሲአይኤ እንድትሰራም ይጠይቃታል። የምታደርግ ከሆነ እሷን እናቷንም እንደሚጠብቃቸውም ቃል ይገባላታል። መጀመሪያም ላይ ብታመነታም በኋላ ግን ዶሚኒካም ትስማማለች። በመቀጠልም የናሽ አለቆች ዶሚኒካ እውነተኛ መሆኗን ለማወቅ ላይ ዲቴክተር ማሽን በመጠቀም ቃለ መጠይቅ አድርገውላት እውነተኛ መሆኗንም ያረጋግጣሉ። ዶሚኒካም ከነሱ ጋር የምትሰራ ከሆነ ቬና በከፈተችው አካውንት $300,000 እንዲያስገቡላትም ጠይቃለች። በምላሹም ከአሜሪካዊቷ ሴኔት የምታገኘው መረጃ ሙሉ ለሲአይኤ ያሳልፋ ለመስጠትም ተስማማለች። ዶሚኒካም ከአጎቷ ጋር በተስማማችው መሰረት ልክ ለሩሲያ የምትሰልል በመምሰል የላከላትን $250,000 ይዛ ወደ ለንደንም ታመራለች። በያዘችው ሆቴል ውስጥም ሲአይኤ የሰጣትን የውሸት ዲስኮችም ከጠረጴዛ ስር በማስቀመጥ ሴትየዋን ለማግኘት ወደ ካፌውም ትወርዳለች። ነገር ግን ሁኔታው ሊያጠራጠረው አለቋም ተከትሏትም ይመጣል። እሷም ተደናግጣ ክፍሏ ውስጥ እንዲጠብቃቸውም አግባብታው አሜሪካዊቷን የሴኔት ኃላፊም ብቻዋን ታገኛታለች። ማርታም መምጣት እንዳልቻለችም ነግራት ወደ ክፍሏም ይዛት ትሄዳለች። እዛም መረጃ የያዙትን ዲስኮች በጠቅላላ ተቀብላት ብሩንም ትሰጣታለች። ኃላፊዋም ሳያት ታዲያ ቼክ ላደርጋቸውም ብላ ወደ መኝታ ቤቷ በመግባት የሰጠቻትን ዲስኮች በመቀየር ለኃላፊዋም ሰጥታው አብረው ከክፍሉም ይወጣሉ። በሌላ በኩል ደግሞ አሜሪካዊቷም ሴት ተከትላም ስትወጣ በርም ላይ ታክሲ እየጠበቀችም ሳለች 2 የሲአይኤ ኤጀንቶችም እየተከታተሏት እንደሆነም ስለገባት ብሩን ቆሻሻ ገንዳ ውስጥ ጥላ ለማምለጥ ስትሞክር መኪናም ይገጫታል። ይሁላ ሲከናወን አንድ የሩሲያ ሰላይ ስለተመለከተም ለአለቃው ሁኔታውንም ያሳውቃል። ከዶሚኒካም ጋር የነበረው አለቃውም መኪናውን አቅጣጫ በመቀየር ወደ ኤርፖርቱም ይወስዳታል።
ሩሲያ ያሉት የበላይ አለቆችም በአካል ሊያመሰግኗት እንደፈለጉም ይነግራትና ፓስፖርቷንም ይቀበላታል። እሷም ስጋት ያድርባታል። አደጋ ላይ እንደሆነች የገባው ናሽም በፍጥነት ይከተላቸዋል። ይደርስና ዶሚኒካ ግን ምንም እንዳያደርግ ምልክትም ሰጥተው ወደ ውስጥም ትገባለች። ወደ ሩሲያም እንደተመለሱ ዶሚኒካም መረጃ ለሲአይኤ እንዴት እንደሰጠች ቢጠይቋትም ምንም መረጃ አልሰጠውም ብላም ትክዳለች። ከፍተኛ ድብደባ፣ ስቃይ ቢያደርሱባትም ምንም ስላላገኙም ይለቋታል። አጎቷም ወደ እሷም መጥቶ እውነታውን ቢጠይቃትም ምንም እንዳላደረገችና እንዳልከዳቻቸው ለእሱም ተናግራ ተልእኳንም እንድትጨርስ እንዲፈቅድላትም ትጠይቋለች። እሱም ተስማምቶ ለበላይ ኃላፊዎቹም ሚሽኑን እንድትጨርስ ፍቃድ እንዲሰጧት ይጠይቃቸዋል። እነሱም እያታለለች ቢሆንስ ቢሉትም ይህንን ካደረገች ራሱ እንደሚያጠፋት ቃል ገብቶላቸው ይፈቅዱለታል። ዶሚኒካም በድጋሚ ወደ ቡዳፔስትም ተመልሳ ከናሽ ጋርም በድጋሚም ትገናኛለች። እሱም ሞታለች ብሎ አስቦ ስለነበረ በህይወት በመምጣቷም በጣም ይደሰታል። አብረውም ለመጀመሪያም ጊዜ ያድራሉ። ጠዋት ስትነሳ ግን ናሽ አጠገቧም አልነበረምና ተደናግጣ ወደ ሳሎን ስትሄድ ሩሲያዊው ነፍሰ ገዳይ የናሽን አንገትም አንቆ ሲያሰቃየው ትደርሳለች። ተደናግጣም እሷም ታዲያ ላለማስነቃት ከገዳዩ ጋር በመተባበር ናሽን እያሰቃዩ ከሩሲያ ውስጥ ማን መረጃ እንደሚያቀብለው ይጠይቁታል። በዚህ መሃል ግን ድንገት ገዳዩ ሲዘናጋ ዶሚኒካም ቅይር ብላ በያዘችው ብረት መታ ትጥለውና ናሽንም ነፃም ታወጧለች። ከብዙ ትግል በኋላም ነፍሰ ገዳዩንም ይገድሉታል። ዶሚኒካና ናሽም ከፍተኛ ጉዳት ስለደረሰባቸው የሲአይኤ ሰዎችም ደርሰውላቸው ወደ ሆስፒታል በፍጥነት ይወስዷቸዋል። እዛም ዶሚኒካ ስትነቃም ግን ምን እንደምታደርግ ከዚህ በኋላ ግራም ይገባታል። ሩሲያውን ነፍሰ ገዳይም ስለገደለችው ኢቫንና አለቆቹም እንደተከዱም አውቋል። በዚህ ሰዓት ወደ ተኛችበት ክፍል የኢቫን አለቃ የነበረው የሩሲያው የደህንነት ቢሮ ኃላፊም ይመጣል። ዶሚኒካም በዚህ ጊዜ ትደናግጣለች። እሱ ግን ለናሽ መረጃ ያቀብል እንደነበረም ነግሯት ይህን መረጃ ሩሲያ ላሉት ኃላፊዎች በማሳወቅ የራሷን የእናቷን ሕይወት እንድትታደግ ይነግራታል። ወይ ጉድ! ኃላፊውም ሚስቱ የካንሰር ታማሚ እንደነበረችና ለሕክምና አሜሪካ ለመውሰድ ሲጠይቅ የሩሲያ መንግስት ስላልፈቀደ እንደሞተችበት በዚህ ምክንያት ለመበቀል ሲል መረጃዎቹን አሳልፎ እንደሰጠ፣ አሁን ግን በድብቅ መንቀሳቀስ ስለሰለቸው እንድታጋለጠውና ሞት ቢመጣም እንደሚቀበልም ይነግራታል። ግራ የተጋባችው ዶሚኒካም የሩሲያው አምባሳደርን በማስጠራት ለመንግስት ከሩሲያ ሆኖ መረጃ የሚያቀብለው ሰውን እንደደረሰችበትም ተናግራ የሩሲያ የደህንነት ሰዎች ሰውየውን ይዘው ወደ ቡዳፔስት በማምጣት ዶሚኒካን ከሲአይኤም ያስለቅቋታል። እሷም በድብቅ መረጃ ያቀብላል ብላ ለሩሲያ የደህንነት ሰዎች ያጋለጠችው ኃላፊውን ሳይሆን የገዛ አጎቷንም ነበር በለው። እነሱም ወደ ቤቱ በሄዱም ጊዜ ቀድማ በአጎቷን ቤት ያስቀመጠችውን ናሽ የጠጣበትን ብርጭቆም ያገኛሉ። በመቀጠልም በሱ ስም ቬና በከፈተችው አካውንት ሲአይኤ የሰጣትን $300,000 በማስቀመጧ እሱ ገንዘቡን የተቀበለም ስለመሰላቸው ወደ ቡዳፔስትም ወስደው ዶሚኒካን ካስለቀቁም በኋላ አጎቷንም ይገድሉታል። እረፍ። እሷም ለሰራችው ስራ ወደ ሩሲያም ስትመለስ የክብር ሽልማትም አግኝታ የሚሰራውን የምክትል ኃላፊም ቦታም ይሰጣታል። እሷም ማንም ሳያውቅባት የሲአይኤ ሰላይነቷንም በዚህ መልኩ ትቀጥላለች። ዋው! እና እንዴት ነው ፊልም ወዳጆች? ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።